በ1998 አንድ አሜሪካዊ ሰው አንድ ደሴት በ8 ሚሊዮን ዶላር ገዛ። በካርታ ላይ ይህ 75 ኤከር ደሴት በካሪቢያን ውስጥ ያለው የአሜሪካ ቨርጂን ደሴቶች ክፍል ነበር። ስሙም ሊትል ሴንት ጄምስ ይባላል። ከውጪ ሲታይ ይህ የግል ደሴት እንደ ገነት ይመስላል። በጣም ውብ የባህር ዳርቻዎች፣ ብዙ አረንጓዴና የተፈጥሮ ውበት አለው። በመካከሉ እንደ ቤተ መንግሥት የሚመስል የቅንጦት ቪላ ነበር። በዙሪያውም የቅንጦት የእንግዶች ቤቶች ተሰርተው ነበር። ሁለት ትልቅ የመዋኛ ገንዳዎች፣ ጂም እና የሄሊኮፕተር ማረፊያ ቦታ እንኳን ነበሩ። ግን በዚህ የሚመስል ገነት ውስጥ ጨለማ እውነት ተደብቆ ነበር። ይህ እውነት በአቅራቢያ ያሉ ደሴቶች ሰዎች የፔዶፊል ደሴት ብለው እንዲጠሩት አድርጎ ነበር። ከ12 እስከ 17 ዓመት ያሉ ልጃገረዶች ወደዚህ በመተላለፍ ይዘው ይመጡ ነበር እና የጾታ ጥቃት ይደረስባቸው ነበር። እነዚህ ልጃገረዶች በዙሪያው ባህር ስለሚከበብ መሸሽ እንኳን አይችሉም ነበር። አንድ 15 ዓመት ልጃገረድ ለመሸሽ በመዋኘት ሞከረች፣ ግን ተያዘች እና ፓስፖርቷ ተወሰደ። በጣም አስገራሚው ነገር ወደዚህ ደሴት የሚመጡት ማን ነበሩ የሚለው ነው። ከዓለም ዙሪያ የመጡ ሀብታሞች፣ ቢሊዮነሮች እና ታዋቂ ሰዎች ነበሩ። ብዙ ታላላቅ ስሞች ተጠቅሰዋል። ለምሳሌ የብሪታንያ ልዑል አንድሪው፣ ሳይንቲስት ስቴፈን ሃውኪንግ፣ ኮሜዲያን ክሪስ ታከር እና ሌሎች ብዙ ፖለቲከኞችና ቢሊዮነሮች ነበሩ። በዚህ ቦታ ለነሱ ፓርቲዎች ይዘጋጁ ነበር። ግን ጥያቄው ይህ ደሴት ማን ነበር ያለው? መልሱ አንድ ስም ነው፣ ጄፍሪ ኤፕስቲን። ኤፕስቲን በብሩክሊን ልጆችን ሂሳብ ያስተምር ነበር፣ መምህር ነበር። ግን ዕጣ ፈንታ እንደሚቀየር እንዲሁ በቢሊዮነሮች የፋይናንስ አማካሪ ሆነ። ከ60 ቢሊዮን ዶላር ያህል ሀብት በማከማቸት ሚሊዮነር ሆነ። ጓደኞቹ መካከል ቢል ክሊንተን፣ ዶናልድ ትራምፕ እና የእስራኤል ቀድሞ ጠቅላይ ሚኒስትር ኤሁድ ባራክ ነበሩ። ዛሬ በዚህ ቪዲዮ የአሜሪካ ትልቁ የቅሌት እውነት እንመለከታለን፣ የኤፕስቲን ፋይሎች ሙሉ ታሪክ። በ2005 ትንሽ የፖሊስ ቅሬታ ይህን ጉዳይ እንዲፈነዳ ያደረገ መነሻ ሆነ። በ2005 መጋቢት ወር አንድ 14 ዓመት ልጅ ከወላጆቿ ጋር በፍሎሪዳ ባህር ዳርቻ ነበሩ። ልጅቷ እንደምትናገረው በሮያል ፓልም ቢች ሃይ ስኩል ከእሷ ጋር የሚማር አንድ ተማሪ ወደ አንድ ሀብታም ሰው ቤት ወሰዳት። እሷ በመጀመሪያ ማሳጅ ብቻ መስጠት እንዳለባትና ከ200 እስከ 300 ዶላር እንደምታገኝ ተብላ ነበር። ግን ወደዚያ ሲደርስ ነገሩ ሌላ ነገር ሆነ። ኤፕስቲን ብቻውን በፎጣ ብቻ ተገኝቶ ልጅቷን ተቀበላት። ልብሷን እንድታወልቅ አዘዛትና ጾታዊ ጥቃት ፈጸመባት። ከዚያ ፖሊስ ይህን ጉዳይ ሲመረምር ሌሎች ልጃገረዶችንም እንደሚያውቁ ጠየቃቸው። ከሁለት ልጃገረዶች በኋላ ሌሎች ስሞች ተጨመሩ። እንዲሁ ሂደቱ ቀጠለና እየተስፋፋ ሄደ። ፖሊስ በትንሽ ጊዜ ውስጥ 35 ተጎጂዎችን ለይቶ አገኘ እና ብዙ ሌሎችም እየተሰሙ ነበር። በጣም አስደንጋጭ የሆነው ነገር ይህ ነበር። ብዙ ልጃገረዶች በሌሎች ልጃገረዶች ይመሩ ነበር። አንዱ ሌላውን እያመጣ የንግድ አይነት መረብ ተፈጥሯል። በ2006 እስከ ግንቦት ድረስ ፖሊስ በኤፕስቲን ላይ ክስ አዘጋጅቶ ነበር። በ2006 ሐምሌ ወር ኤፍቢአይም ምርመራ ጀመረ። ይህም ኦፕሬሽን ሊፒር ተብሎ ተጠራ። 53 ገጽ ያለው ሪፖርት ተዘጋጀ። ከፍሎሪዳ እስከ ኒውዮርክ እና ኒው ሜክሲኮ ድረስ ምስክሮች ተሰበሰቡ። ኤፕስቲን በዓለም አቀፍ የሰው ንግድ ክስ ተከሰሰ። 36 ተጎጂዎችና ብዙ ምስክሮች ተገኙ። በጣም ከባድ ክስ ነበር። ኤፕስቲን ሕይወቱን በእስር ቤት ማሳለፍ ነበረበት። ግን ከጀርባ ሌላ ነገር ተፈጠረ። በማያሚ የፌዴራል አቃቤ ሕግ አሌክሳንደር አኮስታ ከኤፕስቲን ጠበቆች ጋር በሚስጥር ስምምነት ሲያደርግ ነበር። ይህ ስምምነት ኤፕስቲንን ለማዳን የተደረገ ነበር። ኤፕስቲን 2 ቀላል የጾታ ክሶችን እንዲቀበል ተደርጓል። እሱና ተባባሪዎቹ ከሌሎች ወንጀሎች ሁሉ ነፃ መሆን ተሰጥቷቸው ነበር። ማለትም ሌሎች ክሶች እንዳይቀርቡባቸው ተከለከለ። በጣም አስደንጋጭ የሆነው ይህ ስምምነት በሚስጥር መቆለፊያ ስር ነበር። ማንም ሰው ሊያየው አይችልም ነበር። በሕጉ መሠረት ተጎጂዎች እንኳን ስለዚህ ስምምነት መነገር ነበራቸው።
ግን አልተነገረም። 2006 ጁን 30 ኤፕስቲን ፍርድ ቤት ፊት ቀርቦ በሁለት ክሶች ጥፋተኛ መሆኑን ተቀበለ። በዚህ ምክንያት 18 ወር ብቻ እስር ተፈረደበት። 18 ወር ብቻ። በእስር ጊዜውም በፓልም ቢች ካውንቲ እስር ቤት ልዩ ክፍል ውስጥ ተይዞ ነበር። በሳምንት 6 ቀን 12 ሰዓት ወደ የግል ቢሮ እንዲሄድ ፍቃድ ተሰጠው። እስር ቤት የሚቆየው ለመተኛት ብቻ ነበር። እንደ ሆቴል ያለ እስር ነበር። ይህ ሁሉ ቢኖርም እስር ጊዜውን ከመጨረሱ 5 ወር በፊት በ2009 ተፈታ። ይህ ሁሉ የተፈጠረው በዚያ ሚስጥራዊ ስምምነት ምክንያት ነበር። አኮስታ እንደ ተከታይ በኋላ በዶናልድ ትራምፕ መንግስት የሥራ ሚኒስትር ሆነ። ኤፕስቲን ከእስር ከወጣ በኋላ ብዙ ዓመታት በተለመደ ሕይወት ኖረ። በግል ጄት ይጓዝ ነበር። በደሴቱ ላይ ትልቅ ፓርቲዎች ያዘጋጅ ነበር። ከሀያላን ሰዎች ጋር ይገናኝ ነበር። ነገር ግን አንዲት ጋዜጠኛ ነበረች ይህን ሁሉ ለማቆም የወሰነች። ስሟ ጁሊ ኬይ ብራውን ነው። እሷ ለማያሚ ሄራልድ የምትሰራ የምርመራ ጋዜጠኛ ነበረች። ከ2009 በኋላ ኤፕስቲን ከእስር ከወጣ በኋላ ጉዳዩን በቅርበት መከታተል ጀመረች። ከብዙ ዓመታት ምርመራ በኋላ በ2018 perversion of justice ተብሎ የተሰየመ ተከታታይ ሪፖርት አሳተመች። እነዚህ ሪፖርቶች ኤፕስቲን ያደረገውንና ስርዓቱ እንዴት እንደረዳው ግልጽ አደረጉ። የጁሊ ምርመራ ከተሰራ በኋላ ህዝቡ በጣም ተቆጥቶ ድጋሚ ምርመራ እንዲጀምር ግፊት አደረገ። በዚህ ግፊት ምክንያት በኒውዮርክ የፌዴራል ምርመራ ድጋሚ ተጀመረ። ጁሊ በምርመራዋ ከ80 በላይ ተጎጂዎችን ለይታ አገኘች። 8 ተጎጂዎችን በቀጥታ ቃለ መጠይቅ አድርጋ መዝግባለች። ማስረጃው በጣም ግልጽ ነበር። ስለዚህ በ2019 ጁላይ ኤፕስቲን ድጋሚ ተይዞ እስር ተገባ። በዚህ ጊዜ በቀጥታ የሰው ንግድ ክሶች ተከስሶ 45 ዓመት እስራት ተፈረደበት። ግን ከዚያ በኋላ ታላቁ ክስተት ተከሰተ። 2019 ኦገስት 10 ቀን ኤፕስቲን በእስር ቤት ውስጥ ሞቶ ተገኘ። ኦፊሻላዊ ሪፖርት እንደሚለው ራሱን አጥፍቶ ሞተ ተብሏል። ግን ይህ ሞት ብዙ ጥያቄዎችን አስነሳ። ብዙ ሰዎች ኤፕስቲን ራሱን አልገደለም ብለው እንደ እውነት መለያ አድርገው ጀመሩ። እሱ ስለ ቢል ክሊንተንና ሌሎች ሀያላን ሰዎች ሚስጥር እንደሚያውቁ ወሬዎች ተስፋፋ። የ2024 የአሜሪካ ምርጫ ሲቃረብ ይህ ጉዳይ እንደ ፖለቲካ መሳሪያ ተጠቀሰ። ዶናልድ ትራምፕ እንደሚመረጥ ከተመረጠ በኋላ ኤፕስቲን ፋይሎች ሁሉ ይፋ ይሆናሉ ብሎ ቃል ገባ። ነገር ግን በ2025 የፍትህ መምሪያው እነዚህ የኤፕስቲን ፋይሎች ሙሉ ዝርዝር እንደሌለ አስታወቀ እና ምንም ተጨማሪ ፋይል እንደማይለቀቅ ተነገረ። በዚህ ጊዜ ትራምፕ ራሱ አቋሙን ቀይሮ ይህ ጉዳይ የዲሞክራቲክ ፓርቲ ውሸት ብሎ መግለጫ ጀመረ። ይህ ሁኔታ በህዝቡ ውስጥ ተጨማሪ ጥርጣሬ ፈጠረ። በዚያ ጊዜ ተጨማሪ አስገራሚ ሰነዶች ውስጥ ሌላ ጽሑፍ ተገኘ። በላዩ ላይ የተፈረመው ስም እንዲህ ነበር፣ ጄፍሪ ኤፕስታይን። በውስጡ የተጻፈው ነገር እጅግ አስገራሚ ነበር። ከኛ ጋር የምንጋራው ነገር አንድ ነው፣ ወጣት ልጃገረዶችን መውደድ። ፕሬዚዳንታችንም እንደኛ ወጣት ልጃገረዶችን ይወዳል። እኛ ግን በእስር ቤት ነን፣ እሱ ግን ፕሬዚዳንት ነው። ሕይወት ፍትሃዊ አይደለችም። ይህ ደብዳቤ በ2019 ተጽፎ ነበር። በዚያ ጊዜ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ነበር። ከዚህ በኋላ ሁኔታው የበለጠ ውስብስብ ሆነ። የፍትህ መምሪያው እንኳን እንደ ገለልተኛ መንግስታዊ አካል መሆን ቢገባውም በተወሰኑ ጊዜያት እንደ ፕሬዚዳንቱ ግል ጠበቃ እየሰራ ነበር ተብሏል።
እነዚህ የወንጀል ክሶች እውነት ያልሆኑ እና የተጋነኑ ተብለው ተሰናበቱ። ደብዳቤውም ምንም ምርመራ ሳይደረግበት ውሸት ነው ተባለ። ትራምፕ ከዚህ በፊት ይህን የኤፕስታይን ጉዳይ እንደ ፖለቲካ መሳሪያ ለመጠቀም ቢሞክሩም አሁን ግን እሱን በራሱ ላይ የሚመለስ ጉዳይ ሆነ። የኤፕስታይን ደንበኞች ዝርዝር እስከ ዛሬ ድረስ ሙሉ በሙሉ አልተወጣም። ለዓመታት ተሰብስበው ያሉ ምስጢራዊ ሰነዶች ገና አልተፈቱም። ነገር ግን ይህ ታሪክ እዚህ አያበቃም። ከ1 ሚሊዮን በላይ ሰነዶች ገና አልተለቀቁም እና የፍትህ መምሪያው እነዚህን ለማስተካከል ተጨማሪ ጊዜ እንደሚፈልግ ተናግሯል። የተለቀቁት ሰነዶችም ብዙ ክፍሎቻቸው በጥቁር ቀለም ተሸፍነዋል፣ ስሞች ተደብቀዋል፣ ቀናት ተወግደዋል እና ብዙ ገጾች ግማሽ በሚሆነው ክፍል ተሸፍነዋል። ነገር ግን በብዙ ቦታዎች እነዚህ ሽፋኖች በትክክል አልተደረጉም። በቀላሉ በሶፍትዌር መንገድ የተደበቁ ቃላት ሊታዩ ይቻላሉ ተብሏል። ከዚህ በኋላ ዋናው ጥያቄ ይነሳል። በእነዚህ ሰነዶች ውስጥ ምን የተደበቀ ነገር አለ? በኃይል ያሉ ሰዎች ላይ የሚያመለክቱ ማስረጃዎች እና ወደ ደሴቱ የሄዱ ሰዎች ዝርዝር እንደሚኖር ተነግረዋል። ጊዜ ሲሄድ ፕሬዚደንቶች፣ ጠቅላዮች፣ ቢሊዮነሮች፣ የአረብ ሚሊዮነሮች እና ንጉሳዊ ቤተሰቦች ስሞች ምን ያህል እንደሚጋለጡ እናውቃለን እና በኤፕስታይን ጥቁር መዝገብ ውስጥ የማን ስም እንደሚጋለጥ ይታወቃል።